ፍጥረት ከየት መጣ? ፍጥረት ከየት መጣ? ሰው ምንድነው? ከየትስ መጣ? ሰው ምንድነው? ደህንነት ከየት ይገኛል? ወይም መዳን ከየት ይገኛል? እሺ ሰላም እንዴት ናችሁ? ዛሬ ደግሞ በፓርት 7 ስለ ፍጥረት እናያለን። እሺ ፍጥረት በክፍል 2 ሰው የተገኘው ከሌሎች ፍጥረታት በረጅም ዓመታት አዝጋሚ ለውጥ ሲሆን በዘር ሐረጉ የሰው የቅርብ ዘመዱ ዝንጀሮ ነው የሚለውን የኢቮሉሽን መላምት ተመልክተን እንዲሁም ሰው ከቁስ የመጣ ስለሆነ ሲሞት የመሬት ማዳበሪያ ይሆናል፣ ከዚህ የተለየና የከበረ ነገር የለውም የሚል የማቴሪያሊዝምና ሌሎች ወርልድ ቪዎችን አየን። ስለ ፍጥረት አጀማመር ብዙ ቲዎሪዎች መጥተው ሄደዋል፣ እንደ ማዕበል ተነስተው ወድቀዋል። ሰው ከየት መጣ? መሬት፣ ከዋክብት፣ ፍጥረታት ሁሉ ከየት መጡ? የሚታየውና የማይታየው ነገር ሁሉ ምንጩ ምንድን ነው? ብለው ብዙዎች ጠይቀዋል። ለዚህ ከባድ ጥያቄ መጽሐፍ ቅዱስ እውነተኛና ግልጽ መልስ አለው። መልሱን በዚህ ክፍል እንመለከታለን። እግዚአብሔር ሁሉን ፈጠረ። የሚታየውንና የማይታየውን ሁሉንም የፈጠረ እግዚአብሔር አንተ ብቻ እግዚአብሔር ነህ። ሰማዩንና የሰማያት ሰማያትን ሰራዊታቸውንም ሁሉ፣ ምድሩንና በእርሷ ላይ ያሉትን ሁሉ፣ ባህሮችንና በእርሱ ውስጥ ያለውን ሁሉ ፈጥረሃል። ሁሉንም ሕያው አድርገዋል። የሰማዩም ሰራዊት ለአንተ ይሰግዳሉ። ነህምያ 9:6 እንዲሁም ሐዋርያት ሥራ 4:24 ከ14 እስከ 15 ከ17 እስከ 24 ራእይ 4:11 ከ10 እስከ 6 የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯልና ቆላስይስ 1 ከ15 እስከ 16 ዘማሪው ንጉሥ ዳዊት ስለ እግዚአብሔር የመፈጠር ሥራ በመዝሙር 146 ከቁጥር 2 እስከ 6 እንዲህ ይዘምራል። መላእክቱ ሁሉ አመስግኑት፣ ሰራዊቱ ሁሉ አመስግኑት፣ ፀሐይና ጨረቃ አመስግኑት፣ ከዋክብትና ብርሃን ሁሉ አመስግኑት። ሰማየ ሰማያት አመስግኑት፣ የሰማያት በላይ ውሃ እርሱ ብሏልና ሆኑም፣ እርሱ አዟልና ተፈጠሩም። የእግዚአብሔር ስም ያመስግኑት። ለዘላለም ዓለም አቋማቸው ትእዛዝህን ሰጠ አያልፉም። ምድር በኃይሉ የፈጠረ ዓለሙን በጥበብ የመሰረተ ሰማያትን በማስተዋል የዘረጋ እርሱ ነው። ኤርምያስ 10:12 በጋንና ክረምትን አደረገ። መዝሙር 74 ከቁጥር 17 ለተፈጥሮ ሕግ አበጀ፣ ትእዛዙም የጸና ነው። ለምሳሌ እንዲያልፍ አሸዋን በዘላለም ትእዛዝ ለባህር ዳርቻ አድርጌአለሁ። ሞገዱን ቢናወጥ አያሸንፍም፣ ቢጮህም አያልፍበትም። ኤርምያስ 5 ከ22 እስከ 24 እንደሚል ባህር ዳርቻውን ጠብቆ የሚኖረው ከእግዚአብሔር ትእዛዝ የተነሳ ነው። እርሱ እስትንፋስን ይሰጣል። ሐዋርያት ሥራ 17 ከቁጥር 25 ሁሉን በሕይወት ይጠብቃል። አንደኛ ጢሞቴዎስ 6:13 የፈጠረውን በሥልጣኑ ቃል ደግፎ ይይዛል። ዕንባቆም 1:3 በላይ በሰማይ የሚያመለክቱት ይህን በመግለጽ እንዲህ ይላሉ። ስለ ፈቃድህ ሆኗልና ተፈጥሮማልና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል። ራእይ 4:11 የፈጠረውንም ከምንም ፈጠረ። መጽሐፍ ቅዱስ የሚታየው ነገር ከማይታዩት እንዳልሆኑ ዕብራውያን 11:3 ላይ እንደሚል እግዚአብሔር የፈጠረውን ሁሉ ከምንም ፈጠረ። ከምንም ፈጠረ ማለት እግዚአብሔር ለመፍጠር የተጠቀመበት ቀደም ሲል የነበረ ቁስ ወይም ሌላ ነገር አልነበረም ማለት ነው። እግዚአብሔር በመጀመሪያ ፍጥረትን ከመፍጠሩ በፊት ምንም ነገር አልነበረም። ሊፈጥር ሲጀምር እንዲሆን የወደደውን በቃሉ ይሁን ሲል ሆነ። እግዚአብሔር አምላክ ሰውን ከምድር አፈር አበጀው። ዘፍጥረት 2:7 በቃሉ ፈጠረ። እግዚአብሔር እንዴት ፈጠረ? እግዚአብሔር የፈጠረው በስልጣኑ ቃል ነው። ፍጥረት የተፈጠረው ማለት ነው። በዘፍጥረት የመጀመሪያው ምዕራፍ እንደምናነበው እግዚአብሔር ሲፈጥር ይሁን አለ፣ ሆነ። ዘፍጥረት 1:3-6-7-9 መጽሐፍ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውም ሁሉ በአፉ እስትንፋስ እርሱ ተናግሯልና ሆኑም። እርሱ አዘዘ ጸኑ። መዝሙር 33 ከ6-9 ይላል። ዓለሞች በእግዚአብሔር ቃል እንደተዘጋጁ በእምነት እናውቃለን። ዕብራውያን 11:13
11:3 እግዚአብሔር ጊዜን ፈጠረ። እግዚአብሔር ዘላለማዊ አምላክ ነው። መጀመሪያና መጨረሻ የለውም። እርሱ ጊዜን የፈጠረ ከጊዜ በላይ ነው። የእርሱ ማንነት ሕልውና በጊዜ አይለካም። ዘማሪው ተራሮች ሳይወለዱ ምድር ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ ይላል መዝሙር 90:2። ዓለምና በውስጧ ያለው ሁሉ የተፈጠረ ስለሆነ ያልነበረበት ጊዜ ነበረ። ዘላለማዊ እግዚአብሔር ብቻ ነው። ሰውም በአምሳሉ ፈጠረ። ስለ ሰው አፈጣጠር መጽሐፍ ቅዱስ የሚነግረን እግዚአብሔር አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ። እግዚአብሔርም ሰውን በመልኩ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔር ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህርን ዓሦችን፣ የሰማይ ወፎችን፣ በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። ዘፍጥረት 1:26-27። እግዚአብሔርም ሰውን በመልኩ ፈጠረ ሲል በአካላዊ አቋም እርሱን እንዲመስል አድርጎ ፈጠረው ማለት አለመሆኑ ግልጽ ነው። ምክንያቱም እግዚአብሔር መንፈስ ነውና። ዮሐንስ 4:24። ሰው ደግሞ ሥጋና ደም ነው። ሰው በእግዚአብሔር አምሳል መፈጠሩ የሚያመለክተው የመለኮታዊ ባህሪ ተካፋይ መሆኑን ነው። ኤፌሶን 4:24፣ ቆላስይስ 3:10። እግዚአብሔር ፍቅር፣ ቅድስና የመሳሰሉ ባህሪያቱን በሰው ውስጥ አኑሯል። አዳምና ሔዋን በእግዚአብሔር አምሳል ስለተፈጠረው ከእርሱ ጋር ኅብረት ያደርጉ ነበር። ሰው ክቡር ነው። በሳይንስ ስሌት ሰው በመሰረቱ ቁስ ብቻ ስለሆነ አካላዊ ምንነቱ ወይም ፊዚካል ኮምፖዚሽን በጥቂት ንጥረ ነገሮች የሚለካ ነው። የሰው እሴት ያለው በሀብት፣ በዝናው፣ በትምህርቱ ነው። መጽሐፍ ቅዱስ የሚነግረን ደግሞ ሰው ክቡር ፍጥረት መሆኑን ነው። ሰውን ክቡር ያደረገው በእግዚአብሔር አምሳል በመፈጠሩ አምላኩ እፍ ያለበት የሕይወት እስትንፋስ ስላለው ያው ነፍስ በመሆኑ ነው። እግዚአብሔር የፈጠረው ሁሉ መልካም ነበር። እግዚአብሔር የፈጠረን ሥራ ሲሰራ የፈጠረው መልካም እንደሆነ አየ። ዘፍጥረት 1:10-10-25 ድረስ። በመጨረሻም እጅግ መልካም እንደሆነ ተመለከተ። 1:31 ሰውና ሌላው ፍጥረት ሁሉ ውበትና ሥርዓት የኖረው በአጋጣሚ አይደለም፣ እግዚአብሔር መልካም አድርጎ ስለፈጠረው ነው። ዘማሪው ግሩምና ድንቅ ሆኜ ተፈጥሬአለሁ፣ አመሰግናለሁ፣ ሥራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። መዝሙር 139:14 ላይ እንዲህ ብሏል። እግዚአብሔር የፈጠረውን ሁሉ ለራሱ ክብር ፈጠረ። ሁሉ በእርሱና ለእርሱ ተፈጥሯል። ቆላስይስ 1:16 እንደሚል የፈጠረውን ሁሉ ለራሱ ለክብሩ ፈጠረ። እግዚአብሔር በኢሳይያስ በኩል በስሜ የተጠራውን ለክብሬም የፈጠርሁትን የሰራሁትንና ያደረግሁትን ኢሳይያስ 43:7 በማለት ይናገራል። እርሱ የፈጠራቸው ሰማያት የእግዚአብሔርን ክብር ይናገራል። የሰማይ ጠፈር የእጁን ሥራ ያወራሉ። መዝሙር 19:1። እኛም እርሱን ለማክበር ተጠርተናል። እንግዲህ የምትበሉ ወይም የምትጠጡት ብትሆኑ ወይም ማናቸውም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት። 1 ቆሮንቶስ 10:31 ተብለናል። ይህ በሁሉም መንገድ እግዚአብሔርን ደስ ማሰኘት ነው። 2 ቆሮንቶስ 5:9። በአጠቃላይ ፍጥረት ዘላለማዊ አይደለም። ጅማሬ ስላለው ጀማሪ አለው፣ እርሱም እግዚአብሔር ነው። የተፈጠረው ሁሉ በእግዚአብሔር ፈቃድና ስልጣን ስር ነው። ቀጣይ አሁን የምናየው ሰው ምንድን ነው ለሚለው ጥያቄ እንዴትስ ተገኘ? ሰው ከሳይንስ አንጻር ከዳርዊኒዝም አንጻር ሰው በአዝጋሚ ለውጥ ከእንስሳ የተገኘ ነው። ጸጉሩን የተላጨ ቀጥ ብሎ የሚራመድ ዝንጀሮ ወይም ቺምፓንዚ ነው። አንድ የዳርዊኒዝም ተከታይ በ133 አይነት ዝንጀሮዎችና ጦጣዎች አሉ። በ192ቱ ሁሉም ጸጉር አለባቸው። ጸጉር የሌለው ሰው ብቻ ነው እንዳለው መሆኑ ነው። ከማቴሪያሊስቶች አንጻር ሰው የውሃ፣ የስብ፣ ካርበን እና ፎስፈረስ ንጥረ ነገሮች ክምችት ነው። መጽሐፍ ቅዱሳዊና ሃይማኖታዊ ያልሆኑ ሌሎች ወርልድ ቪዎች ሁሉ ለሰው ማንነት የሚሰጡት ትርጉም ሰው ቁስ አካል ነው በሚል ሐሳብ ላይ ያጠነጥናል። ሰው ከመጽሐፍ ቅዱስ አንጻር የሰውን ምንነት ለመገንዘብ አስቀድመን ከጅማሬው ያለውን እግዚአብሔር አለ፣
ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችና የሰማይ ወፎችን እንስሳቶችንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲሁም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም። የባህርን ዓሦችና የሰማይ ወፎች በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። ዘፍጥረት 1:26 መጽሐፍ ቅዱስ እንደሚያስተምረን ሰው በእግዚአብሔር የተፈጠረ ነው። እግዚአብሔር ሰውን እንፍጠር አለ፣ ፈጠረውም። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። ዘፍጥረት 2:7 እግዚአብሔር የሰውን ወገኖች ሁሉ ከአንድ ፈጠረ። ሐዋርያት 17:26-17 ወንድና ሴት እግዚአብሔር ፈጠራቸው። ዘፍጥረት 2:21 ማቴዎስ 19:4 ሰው የእግዚአብሔር የእጅ ሥራ ነው። ኢሳይያስ 64:8 እግዚአብሔር ሰውን በአምሳሉ ወይም እንዴት ፈጠረ? በአምሳሉ ፈጠረ። እግዚአብሔር ሰውን የፈጠረው በራሱ ምሳሌ ነው። ዘፍጥረት 1:26 ዘፍጥረት 5:11 ዘፍጥረት 9:6 ያዕቆብ 3:9 ይህ ምሳሌ ሰው የአምላኩን ባህሪ እንዲካፈልና ሰው በእግዚአብሔር ምሳሌ በመፈጠሩ ከሌላ ፍጥረት ሁሉ የከበረ ሆኗል። እግዚአብሔር ፍጥረትን ሲፈጥር በአምሳሉ የፈጠረውና እስትንፋስን እፍ ያለበት ሰውም ብቻ ነው። እንዲህ ክቡር ሆኖ የተፈጠረ ሰው በኃጢአት ምክንያት ከክብር ጎደለ። ሮሜ 3:23 በኢየሱስ ክርስቶስ በማመን አዲስ ሰው ሲሆን ወደ ክብር ይመለሳል፣ የፈጠረውን ምሳሌ ይመስላል። ቆላስይስ 3:10 እንግዲህ ሰው የእግዚአብሔር ባለ አደራ ነው። እግዚአብሔር ሰውን ሲፈጥረው ባርኮታል። ምድርን የሙላትና የመግዛት ኃላፊነት ሰጥቶታል። የባህርን ዓሦችና የሰማይን ወፎች በምድር ላይ የሚንቀሳቀሱትንም ሁሉ የመግዛት ሥልጣን ሰጥቶታል። ዘፍጥረት 1:28 እግዚአብሔር ይህን ኃላፊነትን በአምሳሉ ሲፈጥር ሰው ለፈጠረው ሰው ሰጠ። ሰው ለተሰጠው አደራ ተጠያቂነት አለበት። እግዚአብሔር ሰውን ነፃ ፈቃድ ያለው አድርጎ ፈጠረው። ሰው የተፈጠረው መልካምና ክፉን በሆነው መካከል እንዲመርጥ ተደርጎ ነው። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህ። ዘፍጥረት 2:16-17 አለው። እንዲሁም እግዚአብሔርን ለማወቅ ባልወደዱት መጠን ሮሜ 1:28 እንደሚል ሰው እግዚአብሔርን ለማወቅ የመፍቀድ ወይም ያለመውደድ ምርጫ አለው። እግዚአብሔርን ለማወቅ አለመፈለግ ክፉን መምረጥ ነው። ይህ በመጽሐፍ ቅዱስ አጠራር ኃጢአት ይባላል። ኃጢአት የእግዚአብሔርን ፈቃድ በመቃወም የራስን ምርጫ ማድረግ ነው። ኃጢአት ሰው ከእግዚአብሔር ጋር ያለውን ኅብረት ያቋርጣል። እግዚአብሔር ከሰው የሚፈልግበትን ነግሮታል ወይም የሚፈልገውን ነገር ነግሮታል። አስቀድሞ መብላት የሌለበትን እንዳይበላ አስጠንቅቆት ነበር። በዚህ ባለመታዘዙ ከገነት እንዲወጣ ተደረገ። ከዚያም ሰውን የሚፈልግ አምላክ ለእስራኤል እንዲህ አለ፣ አሁንስ አምላክህን እግዚአብሔርን ትፈራ ዘንድ በመንገዱም ሁሉ ትሄድ ዘንድ አምላክህንም እግዚአብሔርን ትወድ ዘንድ በፍጹም ልብህ በፍጹም ነፍስህ ታመልከው ዘንድ መልካምም እንዲሆንልህ ዛሬ ለአንተ የማዘውን የእግዚአብሔርን ትእዛዝ እና ሥርዓት ትጠብቅ ዘንድ ነው እንጂ አምላክህ እግዚአብሔር ከአንተ የሚፈልገው ምንድን ነው? ዘዳግም 10:12-13 ካነበብነው ክፍል እንደምንገነዘበው ለሰው ያለው ሐሳብ የፍቅሩ ተካፋይ እንዲሆን ነው። ይህም በሁለት ዋና መንገዶች ይገለጻል። እርሱን መውደድ። እግዚአብሔርን መውደድ ማለት አምላክ እርሱ ብቻ መሆኑን በማመን እርሱን ብቻ በመስጠት ማምለክ ነው። እርሱን መታዘዝ። እግዚአብሔርን መታዘዝ እርሱን ማክበርና መፍራት ነው። ሰው ለእግዚአብሔር ያለውን አክብሮት ለቃሉ በመታዘዝ ይገልጻል። እንግዲህ እንደ ዳርዊኒዝምና ማቴሪያሊዝም አስተሳሰብ ሰው ቁስ ብቻ ሳይሆን በእግዚአብሔር የተፈጠረ ሥጋ፣ ነፍስና መንፈስ ያለው ክቡር ፍጥረት ነው። ማቴዎስ 10:28 አንደኛ ተሰሎንቄ 5:23 ሰው በእግዚአብሔር ስለተፈጠረ ለፈጠረው ሊገዛ በአምሳሉ ስለተፈጠረ ከእርሱ ጋር ኅብረት ሊያደርግ ምድርንና በውስጡ ያለውን ሁሉ እንዲያስተዳድር ኃላፊነት ስለተሰጠው ባለ አደራነቱ በታማኝነት ሊፈጸም ይገባል። እሺ፣ ደህንነት። የዛሬው የመጨረሻ ክፍላችን ደህንነት እንዴት ይገኛል ወይም
መጽሐፍ ቅዱሳዊ ባልሆኑ ወርልድ ቪዎች ደህንነት የሚለው ቃል በአብዛኞቹ እንደማይታወቅ በክፍል 2 ተመልክተን ለእያንዳንዶች ደግሞ ደህንነት ማለት የኑሮ መሻሻል፣ መብላት፣ መጠጣት፣ መደሰት መሆኑን አየን። በመጽሐፍ ቅዱስ ሰው የሚድነው በኃጢአት ምክንያት ከሚመጣበት የዘላለም ሞት ነው። ደህንነት ከኃጢአት ባርነት ነፃ መውጣትን ስለማያመለክት አስቀድመን ስለ ኃጢአት እንመልከት። ኃጢአት በእግዚአብሔር ላይ የሚፈጸም በደል ነው። ኃጢአት ከእግዚአብሔር ክብር መጉደል ነው። ሮሜ 3:23 አመጽ ነው ይላል። አንደኛ ዮሐንስ 3:4 5:17 አንደኛ ዮሐንስ 3:4 አንደኛ ዮሐንስ 5:17 መልካሙን እያወቁ በጎ አለመስራት ነው። ያዕቆብ 4:17 ኃጢአት ለእግዚአብሔር ፈቃድ አለመገዛት፣ ራስን ከእግዚአብሔር ፈቃድ ነፃ ለማውጣት መፈለግ ነው። ኃጢአት የተጀመረው ሰይጣን ከመጀመሪያው ኃጢአትን አድርጓል። ሰይጣን ሐሰተኛ የሐሰትም አባት ስለሆነ ዮሐንስ 8:44 ለሔዋን ሐሰት በሆነ ነገር ፈተናት። አዳምና ሔዋን የሰይጣንን ሐሳብ ተቀበሉ፣ ተፈተኑ፣ ተታለሉ። ዘፍጥረት 3:4-5 ከዚያን ጊዜ ጀምሮ ኃጢአት ወደ ሰው ገባ። ኃጢአት ከእግዚአብሔር መለየት ነው። አዳምና ሔዋን ኃጢአት በሰሩ ጊዜ ከገነት ወጡ። ዘፍጥረት 3:23-24 ሁለተኛም ወደ ገነት ለመመለስ አልተፈቀደላቸውም። ከዛ ጊዜ ጀምሮ በገነት የኖረ የሰው ዘር የለም። ኃጢአት ከእግዚአብሔር ተለይቶ መኖር ነው። ኤፌሶን 2:12 ሰው በክርስቶስ በማመን ተመልሶ እስኪገባ ድረስ ከገነት ውጪ ይኖራል። ኃጢአት ከመጀመሪያው ሰው ጀምሮ ያለ ነው። አዳም የሰው ዘር ራስ ወይም ጀማሪ ነው። የሰውን ዘር ሁሉ ይወክላል። ሌዊ በአብርሃም ወገብ እንደነበረ ዕብራውያን 7:9-10 የሰው ዘር ሁሉ በአዳም ወገብ ነበር ማለት ይቻላል። ሰው ከፍጥረቱ የቁጣ ልጅ ነው። ኤፌሶን 2:3 ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ። በኃጢአትም ሞት፣ እንደዚሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሮሜ 5:12 ስለዚህ በአንዱ በደል ሞተ፣ በአንዱ በኩል ከነገሰ ሮሜ 5:17 እንደሚል ከአዳም የተነሳ ሰው ሁሉ ይሞታል። አንደኛ ቆሮንቶስ 15:22 እንዲሁ ሰው ከአዳም የወረሰው ኃጢአት አለበት። መዝሙር 51:5 ሰው ሁሉ የኃጢአት ቅጣት ውጤት የሆነውን ሞት ተካፋይ የሚሆን ከሆነ የሚያስቀጣው ኃጢአቱ በውስጡ ስለሚኖር ነው። ጻድቅ ሆኖ የሚወለድ ሰው የለም። ኃጢአት ሁሉን ሰው አቀፍ ነው። ሰው ሁሉ ኃጢአተኛ ነው። ሮሜ 3:10-12 ሁሉ ኃጢአትን ሰርቷልና የእግዚአብሔርም ክብር ጎድሏቸዋል። ሮሜ 3:23 በሰው ዘር መካከል ልዩነት የለም። በሀገር፣ በቀለም፣ በዘር በሚኖርበት ዘመን ልዩነት የለም። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ኢሳይያስ 53:6 ኃጢአት የሰው ሙሉ ማንነት ይበክላል። ኃጢአት የሰውን ሐሳብ፣ ድርጊት፣ ፈቃድ፣ ስሜት ሁለንተናዊ ይበክላል። እግዚአብሔር የሰውን ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞት ሁል ጊዜ ፈጽሞ ክፉ እንደሆነ አየ። ዘፍጥረት 6:5 ሰዎች በአእምሮአቸው ከንቱነት ይመላለሳል። ኤፌሶን 4:17 ከውስጥ ከሰው ልብ የሚወጣ ክፉ ሐሳብ አለ። ማርቆስ 7:21 የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? ኤርምያስ 17:9 አንደበትን ሊገራ ማንም ሰው አይችልም፣ የሚገድል መርዝ የሞላበት ወላዋይ ክፋት ነው። ያዕቆብ 3:5-9 በብልቶች ውስጥ ውጊያ አለ። ሮሜ 7:23 ጳውሎስ በእኔ ማለት በሥጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና መልካሙን ግን ማድረግ የለኝም። ሮሜ 7:18 አለ። የሰው መልካም ሥራ እንኳን ከኃጢአት የጸዳ አይደለም። ኢሳይያስ 64:6 ስለዚህ ሰው ሁለንተናው በኃጢአት ተነክቷል። ደህንነት ያስፈልገዋል። ደህንነት አዳምና ሔዋን ዋናው ሐሳብ ደህንነት። አዳምና ሔዋን በሰይጣን ፈተና ሲወድቁ ራቁትነታቸው አወቁ። ክብር ከነርሱ ተነሳ። ራቁት ስለሆኑ ከእግዚአብሔር ፊት ተደበቁ። በዚህ ጊዜ እግዚአብሔር አዳምን ሔዋንን ወዴት ነህ? ራቁትህ እንደሆነ ማን ነገረ? ከእርሱ እንዳትበላ ካዘዝሁህ ዛፍ በላህን? ይህ ያረግሽው ምንድን ነው? የሚሉ ጥያቄዎች ጠየቃቸው። ከዚያን ጊዜ ጀምሮ እስከ ዛሬ ድረስ እግዚአብሔር በኃጢአት ምክንያት ከእርሱ ፊት የተደበቀውን ሰው መልሶ ወደ ራሱ ለማስጠጋት በመፈለግ ላይ ነው።
ይህ የደህንነት መንገድ ነው። ሰው የራሱን ምርጫ በማድረጉ ከገባበት አዘቅት ለማውጣት እግዚአብሔር መንገድ አዘጋጀ። እግዚአብሔር አንድያ ልጁን ላከ። ፍጹም አምላክ ፍጹም ሰው ኢየሱስ ክርስቶስ በምድር በሰው መካከል ተመላለሰ። የእግዚአብሔር ባህሪ በሙላት በምድር አሳየ፣ አስተማረ፣ እግዚአብሔርም ገለጠው። ኃጢአት ዕዳ ስለሆነ መከፈል አለበት። ክፍያው የሞት ቅጣት ነው። ከእግዚአብሔር ጋር ለመታረቅና ከሞት ቅጣት ምሕረትን ለመቀበል አስቀድሞ ዕዳው መከፈል አለበት። እግዚአብሔር ዕዳችንን የሚከፍልበት መንገድ አዘጋጅ። እርሱ አንድያ ልጁ ኢየሱስ ክርስቶስ ነው። በእግዚአብሔር ፊት ተቀባይነት ያለው በሰው ፋንታ ምትክ ሆኖ የኃጢአትን ዕዳ የሚከፍል የእርሱን የጽድቅ ደረጃ የሚያሟላ መሆኑ ይገባዋል። ይህ ማለት ለኃጢአት ዋጋ እንዲሆን ያለ ኃጢአት የሆነ መሆን ይገባዋል። የሰውን ኃጢአት የሚሸከም እንዲሆን ሰው መሆን ይገባዋል። ማስታረቁ ለሁል ጊዜ የሚኖር እንዲሆን ዘላለማዊ መሆን ይገባዋል። ኢየሱስ ክርስቶስ ነውር የሌለበት ነው፣ ኃጢአት የሌለበት። እግዚአብሔር የገዛ ልጁን በኃጢአት ሥጋ ምሳሌ በኃጢአትም ምክንያት ልኮ የእርቅን መንገድ አዘጋጀ። ሮሜ 8:3 ኢየሱስ የአብን ፈቃድ ለማድረግ ከሰማይ ወረደ። እርሱ ቅዱስ ነው። 6:30 ዮሐንስ 6:38 ሐዋርያት ሥራ 3:14 ዕብራውያን 7:26 ጻድቅ ነው። አንደኛ ዮሐንስ 2:29 አንደኛ ጴጥሮስ 3:18 በእርሱ ኃጢአት የለም፣ ኃጢአትን አላደረግም፣ ተንኮል በአፉ አልተገኘም። ዕብራውያን 4:15 አንደኛ ጴጥሮስ 2:22 ስለ ኃጢአት የሚወቅሰው አልነበረም። አንደኛ ዮሐንስ 8:46 በእርሱ ላይ የሚመሰክር ተፈልጎ አልተገኘም። ማርቆስ 14:55 መርማሪው አንድ በደል እንኳን አላገኘበትም። ሉቃስ 23:14 አለ። የመቶ አለቃውም ይህንኑ ብሏል። ይሁዳ ንጹሕ ደም አሳልፎ መስጠቱን አወቀ። ኢየሱስ ኃጢአት የለበትም። ሉቃስ 23:22 ስለዚህ መጽሐፍ እኛ በእርሱ ሆነን የእግዚአብሔርን ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። ሁለተኛ ቆሮንቶስ 5:21 እንዲሁም ከአባቶቻችን ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። አንደኛ ጴጥሮስ 1:18 ኢየሱስ ኃጢአትን አላደረገም። ዕብራውያን 9:14 ፍጹም ሰው ነው። ስለ ሰው የሚሞት እንደ ሰው አካል ያለው መሆን አለበት። ጳውሎስ ለሮሜ ሰዎች ሲጽፍ በሥጋ ከዳዊት ዘር ስለተወለደ አንድ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ሮሜ 1:2-4 እንደሚል የእግዚአብሔር ልጅ ኢየሱስ ክርስቶስ በሥጋ ከዳዊት ዘር ነው። እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ገላትያን 4:4-5 ሞት በሰው በኩል ስለመጣ ትንሣኤ ሙታንን በሰው በኩል ሆኗልና። አንደኛ ቆሮንቶስ 15:21 ኢየሱስ ሥጋ ያለው ሰው ነው። ዕብራውያን 10:5-7 ኢየሱስ ሰው የሆነው ስለ ሰው ሁሉ ሞትን ይቀምስ ዘንድ ዕብራውያን 2:9 በሥጋና በደም የተካፈለው በሞት ላይ ስልጣን ያለው በሞት እንዲሽር ይኸው ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ ነው። ዕብራውያን 2:14-15 ያለ ደም የኃጢአት ስርየት የለምና ኃጢአት መስዋዕት ያስፈልጓል። ሕይወት ያለው በደም ውስጥ ስለሆነ ዘሌዋውያን 17:11 ኢየሱስ ሕይወቱን ስለ ሰው አኖረ፣ ሞተ፣ ዘላለማዊ ነው። የኃጢአትን ዕዳ የሚከፍለው ለዓለም ሁሉ ማለት ለሰው ዘር ሁሉ ነውና ከጊዜም አንጻር ላለፈው ዘመን ለአሁኑና ለወደፊቱ መሆኑ ይገባዋል። ኢየሱስ ክርስቶስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። አንደኛ ዮሐንስ ወንጌል 1:29 ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ያው ነው። ዕብራውያን 13:8 ራእይ 1:8 ክርስቶስ ስለ እኛ እርግማንን ሆኖ ከሕግ እርግማን ዋጀን። ገላትያን 3:13 ኢየሱስ ክርስቶስ ወደ እግዚአብሔር አቀረበን። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። አንደኛ ጴጥሮስ 3:18 ኢየሱስ ክርስቶስ ስለ ኃጢአታችን ሞተ፣ ስለ ጽድቃችን ተነሳ። ሮሜ 4:25 ኢየሱስ ነፍሱን ስለ እኛ የሰጠው ከአመፅ ሁሉ እንዲቤዠን ነው። ቲቶ 2:14 በአዳም በኩል ወደ ሰው ሁሉ የገባውን አለመታዘዝን ኢየሱስ ክርስቶስን ፈቃድ በመታዘዝ ሻረ።
በአጠቃላይ ደህንነት የኃጢአት መድኃኒት በሆነው በልጁ በክርስቶስ ኢየሱስ በማመን እርሱ በፈጸመው የመስቀል ሥራ በኩል ከእግዚአብሔር ቃል መታረቅና የዘላለም ሕይወት መቀበል ነው። ለዛሬ እዚህ ነን። በሚቀጥለው ክፍል መጽሐፍ ቅዱስ ምንድነው፣ የመጽሐፍ ቅዱስ ምንነትን እናያለን። እስከዛው እናንተ ሰብስክራይብ፣ ላይክ ያደርጋችሁ ጠብቁ። አመሰግናለሁ።